ሰላም ሰላም ቤተሰብ እንዴት ናቸው? ዛሬ ይዤላችሁ የመጣው የቀን እና የቀን ቤተሰብ ፊደሎች የቃላት ምስረታ ነው። በዚህ ክላስ የቀን እስከ ቆ ያሉትን የቃላት ምስረታ እናያለን ማለት ነው። ከመጀመሪያ ፊደሎቹን በግራ በኩል ወደ ታችም ወደ ላይም እንቆጥራለን ማለት ነው። በመቀጠል እያንዳንዳቸው በተመሰረቱት ቃላቶች እናነባለን ማለት ነው። ከመጀመሪያው ቀ ቁ ኤ ቃ ቄ ቅ ቆ። አሁን ደግሞ ወደ ላይ ስትቆጥሩ ቆ ቅ ቄ ቃ ቄ ቁ ቃ። በመጀመሪያ በቀ ፊደል ስናነብ ቀ ለም ቀለም ቀለም ቀን 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 ቀሚስ 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 ቀስት ቀስት ቀስት። በሁለተኛ በቁ ቁልፍ 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 ቁርስ 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 ቁጥር 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 ቁመት ቁመት ቁመት። በሶስተኛ ቄጣ 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 ጥቂት 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 ቂሊንጦ 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 ደቂቃ ደቂቃ ደቂቃ። በአራተኛ ቃላት 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 ቃል 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 ቃሪያ 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 ቃና ቃና ቃና። በቄ አምስተኛ የምትገኘው የቀ ፊደል ቄስ 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 ቄራ 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 ቄጤማ ቄጤማ ቄማ ቄንጠኛ ቄንጠኛ ቄንጠኛ። ቀ ስድስተኛ በምትገኘው የቀ ፊደል ቅንነት ቅንነት ቅርብ ቅርብ ቅርጫት 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 ቅጣት ቅጣት። ቆ ሰባተኛው የቀ ፊደል ቆሎ 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 ቆብ 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 ቆሻሻ 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 ቆንጆ ቆንጆ ቆንጆ። የዛሬ ክላሳችን ይህን ይመስላል። ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ አድርጉ። ላይክ፣ ሀሳብ አስተያየታችሁን በኮሜንት አድርሱን። እንዲሁም በውስጥ መስመር መማር ለምትፈልጉ ከሰኞ እስከ ዓርብ በቀን 1 ሰዓት
የትምህርት አገልግሎት እንሰጣለን። የምንሰጣቸው የትምህርት አገልግሎት በቅድሚያ አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ከኬጂ እስከ ከፍተኛ ትምህርት መማር ለምትፈልጉ በኢሞ፣ በዋትስአፕ፣ በቴሌግራም ደውሉልን። በቀጣዩ ክላስ እስክንገናኝ መልካም ጊዜ ይሁንላችሁ።